ብዙዎቻችን የምንፈራው አንድ ትልቅ እስር ቤት አለ። ያ እስር ቤት ብቸኝነት ይባላል። ስልካችን ዝም ሲል፣ በዓላት ላይ ብቻችን ስንሆን ወይም በሰዎች መሃል ሆነን ማንም እንደማይረዳን ስናውቅ ያን ይጨንቀናል። ግን አንድ እውነት ልንገራችሁ፣ የዓለማችን የታሪክ አቅጣጫ የቀየሩ ታላላቅ ሰዎች ሚስጥራዊ ኃይላቸውን ያገኙት ከዚሁ ከምንፈራው ብቸኝነት ውስጥ ነው። ኒውተን ስበትን ያገኘው፣ ማንዴላ ራሳቸውን የገዙት፣ አነስታይን ደግሞ የዓለምን ሚስጥር የፈታው በዝምታና በብቸኝነት ክፍሎች ውስጥ ነው። ዛሬ በዚህ ቪዲዮ ብቸኝነት ከስቃይ ወደ ስኬት እንዴት እንደምንቀይረውና የታላላቅ ሰዎችን ሚስጥር እናያለን። ወደ ውስጣዊ ዓለም እንኳን ደህና መጣችሁ። ውካታ በበዛበት ዓለም ውስጥ ብቻን መሆን እንደ ትልቅ ፍርሃት ይታያል። ብዙዎቻችን ስልካችን ካልጮኸ፣ ሰው ካላነጋገረን ወይም በሰው ካልተከበብን እንደተረሳንና እንደተጣለን ይሰማናል። ግን ቆም ብላችሁ አስባችሁታል? ብቸኝነት እና ብቻን መሆን የተለያዩ ነገሮች ናቸው። ዛሬ ስለ ብቸኝነት ጥበብ፣ ስለ ራስ መፈለግና ብቻን መሆን ለስኬታማን ለስኬት እንደምንጠቀምበት እናወራለን። ብቸኝነት ስሜት ነው፣ ብቻ መሆን ግን ምርጫ ነው። ከራስ ጋር የመሆን ጥበብ ታላላቅ ፍልስፍናዎች፣ የሃይማኖት አባቶችና የጥበብ ሰዎች ትልቁን የእውቀት ብርሃን ያገኙት ከሰው ተለይተው ለብቻቸው በቆሙባቸው ጊዜያት ነው። ሙሴ ወደ ተራራ የወጣው፣ ታላላቅ ደራሲያን ድንቅ ስራዎቻቸውን የጻፉት በብቸኝነት ውስጥ ነው። ለምን ብቻችን መሆን እንፈራለን? ብቻችን ስንሆን ከራሳችን ጋር እንጋፈጣለን። ያልመለስናቸውን ጥያቄዎች፣ የፈራናቸው ስሜቶችና የሸሽናቸው ትዝታዎች ድምጻቸውን ከፍ አድርገው ይሰማሉ። ለዚህ ነው ብዙዎቻችን ያንን ድምጽ ለማጥፋት ስልካችን የምናጠነጥነው ወይም በማይረባ ጨዋታ ውስጥ የምንጠፋው። ነገር ግን ራሳችን ሳንሰማው ማንነታችን ልናውቀው አንችልም። አእምሮ ከውጭ ተጽዕኖ ነፃ ሲሆን አዳዲስ ሐሳቦችን ማመንጨት ይጀምራል። የሰዎችን ፍርጃና ግምት ሳንፈራ ራሳችን የምንሆንበት ብቸኛው ቦታ ነው። ከራሱ ጋር ሰላም ያለው ሰው ለሌሎች የሚሰጠው ፍቅርና ንጹህ እውነተኛ ይሆናል። ታዲያ ምን እናድርግ? ዛሬውኑ ከሰው ተለዩ እያልኳችሁ አይደለም፣ ግን በቀን ውስጥ ቢያንስ ለ20 ደቂቃ ስልካችሁን አጥፍታችሁ ድምጽ በሌለበት ወይም ደግሞ ስልካችሁን ሳትከፍቱ ከራሳችሁ ጋር ተቀመጡ። ምን ይሰማችኋል? ምን እያሰባችሁ ነው? ነፍሳችሁ ምን ትፈልጋለች? መጀመሪያ ላይ ሊከብዳችሁ ይችላል፣ ግን ቆየት ሲል ብቸኝነት ጓደኛችሁ መሆኑን ትረዱታላችሁ። አርስጣጥል እንዲህ ብሎ ነበረ፣ ብቸኝነትን የሚወድ አውሬ ነው ወይም አምላክ ነው። ነገር ግን በዚህ ዘመን ብቸኝነት እንደ በሽታ የሚታየው ስልካችን ለደቂቃ ዝም ካለ፣ ማንም ካልጠየቀን ወይም ቅዳሜ ምሽትን ብቻችን ካሳለፍን እንደተረሳን ይሰማናል። ግን ታውቃላችሁ፣ የዓለማችን ታሪክ የቀየሩ ታላላቅ ግኝቶችና ጥበቦች የተወለዱት በብቸኝነት ክፍሎች ውስጥ ነው። ታላላቅ ሰዎችን ታሪክና እኛ ከነሱ ምን እንማራለን የሚለውን እንመልከት። በ1965 ዓመተ ምህረት ለንደን ውስጥ ታላቅ ወረርሽኝ ግሬት ፕሌግ ተከስቶ ነበረ። ኒውተን በወቅቱ የካምብሪጅ ዩኒቨርሲቲ ተማሪ የነበረ ሲሆን ትምህርት ቤቱ በመዘጋቱ ወደ ገጠር ቤቱ ተሰዶ ለብቻው ለ2 ዓመት ተቀመጠ። ያ የብቸኝነት ጊዜ ለኒውተን የተአምራት ዓመት ነበረ። ማንም ሳይረብሸው ከሰው ጋር ሳይገናኝ በነበረበት በዚያ ጊዜ ነው ስለ ካልኩለስ፣ ስለ ብርሃን እና ታዋቂውን የስበት ሕግ ግራቪቲን የደረሰበት። ኒውተን ብቸኝነቱን ወደ ምርምር ባይቀይረው ኑሮ የዛሬው ሳይንስ የት ይሆን ነበር? አነስታይን ስለ ራሱ ሲናገር እንዲህ ይል ነበር፣ እኔ ለብቻዬ የምጓዝ መንገደኛ ነኝ። ለማህበረሰቡ ሆነ ለጓደኞቼ ሙሉ በሙሉ ራሴን ሰጥቼ አላውቅም። አነስታይን ለብቻው ሆኖ በጥልቅ ማሰብን ያዘወትር ነበረ። የዝምታ ጊዜ ለአእምሮ ረፍት ሳይሆን ትልቅ የፈጠራ ሞተር እንደሆነም ያምን ነበረ። ብቸኝነት በወጣትነት ጊዜ የሚጎዳ ቢሆን በብስለት ጊዜ ግን እጅግ ጣፋጭ ነው በማለት የብቸኝነት ጥቅም መስክሯል። ኔልሰን ማንዴላ ለ27 ዓመታት በእስር ቤት የቆዩት ማንዴላ ብቸኝነትን ከስቃይ ወደ ጥንካሬ ቀይረውታል። በተለይ በሮበን አይላንድ በነበሩበት ጊዜ ከውጭው ዓለም ተለይተው በነበሩበት ወቅት ማለት ነው፣ ራሳቸውን የገዙበት ጊዜ ነበር። ያ ብቸኝነት ጥላቻን አጥፍተው በይቅርታ የተሞላ መሪ እንዲሆኑ አድርጓቸዋል። ብቸኝነት ራስን ለመመልከት ትልቁ መስታወት ነው ይሉ ነበረ። ሳይንሳዊ ጥናቶች እንደሚያሳዩት አእምሯችን ከሰው ጋር በማህበራዊ ግንኙነት ውስጥ ሲሆን ሪሰፕተር ሞድ ወይም ተቀባይ ውስጥ ብቻ ይሆናል። ብቻችን ስንሆን ግን አስተላላፊ ወይ ደግሞ አሰላሳይ ውስጥ እንገባለን። ማንሰላሰል እንጀምራለን። በጭወት ውስጥ ጥልቀት ያለው ሐሳብ አይመጣም። የሰዎችን ግፊት ሳንሰማ የራሳችን እውነተኛ ፍላጎት የምናውቀው ብቻችን ስንሆን ብቻ ነው። ብቸኝነት ወደ ስኬት ለመቀየር መጠንቀቅ ያለብን ነገሮች አሉ። ብቻችን ስንሆን ስልካችን የምንከፍት ከሆነ ብቸኝነቱን ገደል ነው ማለት ነው። ያኔ አእምሯችን አሁንም በሰው ጩኸት ይሞላል።
ለምንም ሰው የለኝም ብሎ ማሰብ ብቸኝነትን ወደ ድብርት ይቀይረዋል። በምትኩ ይህ ጊዜ ለራስ የተሰጠ ስጦታ ነው ብሎ ማሰብ ያስፈልጋል። ብቸኝነት ማለት ባዶነት አይደለም። ብቸኝነት ማለት ከአንተ ጋር ካለው ትልቅ ማንነት ጋር የመገናኛ ድልድይ ነው። ታላላቅ ሰዎች ብቸኝነትን ሳይፈሩት ለዓለም የሚተርፍ ስራ ሰርተውበታል። አንተም ዛሬ ብቻህን ብትሆን አትዘን፣ ይልቁንም ያንን ጊዜ ተጠቀምበት። አንብብ፣ ጸልይ፣ እቅድ አውጣ፣ ወይም ደግሞ ዝም ብለህ ራስህን አድምጥ። እስቲ ንገሩኝ፣ በብቸኝነት ጊዜያችሁ ያገኛችሁት ትልቁ እውነት ምንድን ነው? ቪንሰንት ቫን ጎግ ብቸኝነት እንደ ስነ ጥበብ ምንጭ ነው ይላል። የዓለማችን ዝነኛው ሰዓሊ ቫን ጎግ በሕይወት ዘመን እጅግ ብቸኛ የነበረ ሰው ነው። ሰዎች ይገፉት ነበር፣ ፍቅርም አልቀናውም ነበር። ነገር ግን ያን ብቸኝነት ወደ ቀለማት ቀየረው። ታላላቅ ነገሮች የሚሰሩት ብዙ ትንንሽ ነገሮች በአንድ ላይ ሲሰበሰቡ ነው ይል ነበረ። ብቻውን ሆኖ በፈጠራቸው ድንቅ ስራዎቹ ለምሳሌ ዘ ስቶሪ ናይት ዛሬም ድረስ በሚሊዮኖች የሚቆጠሩ ሰዎች እያጽናና ይገኛል። ብቸኝነትን ለዓለም የሚተርፍበት የመፍጠሪያ ፋብሪካ ሊሆን እንደሚችል ቫን ጎግ ሕያው ምስክር ነው። ማህተመ ጋንዲ የዝምታና የብቸኝነት ኃይልን በደንብ የተጠቀሙ ሰው ናቸው። ጋንዲ ህንድን ከእንግሊዝ ቀኝ አገዛዝ ነፃ ለማውጣት በታገሉበት ወቅት በሳምንት አንድ ቀን የዝምታ ቀን ወይም ደግሞ ዴይ ኦፍ ሳይለንስ ነበራቸው። በዚያ ቀን ማንንም አያነጋግሩም። ብቻቸውን ሆነው ያስባሉ፣ ይጸልያሉ፣ እንዲሁም ይጽፋሉ። በዝምታና በብቸኝነት ውስጥ ነው የእውነት ድምጽ የምንሰማው ይሉ ነበረ። ያ የብቸኝነት ጊዜ ነው ግዙፏን እንግሊዝን ያንቀጠቀጠ የሰላማዊ ትግል ስልትን እንዲነድፉ የረዳቸው። ስቲቭ ጆብስ ብቸኝነትና አዳዲስ ሐሳቦች የአፕል መስራች ስቲቭ ጆብስ አዳዲስ የቴክኖሎጂ ሐሳቦችን ለማመንጨትነት ወደ ህንድ ተጉዞ ለብቻው ጊዜ ያሳልፍ ነበር ይባላል። ጆብስ ኢንቱዊሽን ወይም ደግሞ ውስጣዊ ስሜት ከማንኛውም ዕውቀት በላይ እንደሆነ ያምን ነበረ። ይህ ውስጣዊ ስሜት ደግሞ የሚመጣው ከሰዎች ጫጫታ ርቆ አእምሮ ረጋ ሲልና ብቻህን ስትሆን የምታስበው ነገር ካንተ በቀር የማንም ስላልሆነ እውነተኛ ማንነትን ያሳያል ይል ነበረ። ብቸኝነትን ለስኬት የመጠቀሚያ መንገዶች ነው። ታዲያ እነዚህ ሰዎች ብቸኝነትን እንዴት ተጠቀሙበት? እኛስ እንዴት እንጠቀምበት? በቀን ውስጥ ቢያንስ 1 ሰዓት ስልካችሁን አጥፍታችሁ የምትወዱትን ስራ መጻፍ፣ መሳል፣ መስፋት ወይም ደግሞ ማቀድ ብቻችሁን ስሩ። ፈጣሪያችሁ ጋር የምትገናኙበት የምታመሰግኑበትና የውስጥ ሰላማችሁን የምትፈልጉበት ጊዜ ይኑራችሁ። ብቻን በእግር መጓዝ አእምሮን የማጽዳት ተአምራዊ አቅም ስላለው ወክ ማድረግም ትልቁን ነገር ይወስዳል። ብቸኝነት እንደ ሹል ቢላዋ ነው። ካልያዝከው ይቆርጥሃል፣ ካወክበት ግን ህይወትን የሚቀርስ መሳሪያ ይሆንልሃል። ኒውተን ስበትን ያገኘው፣ ማንዴላ ራሳቸውን የገዙት፣ ቫን ጎግ ዓለምን ያስደመመው በብቸኝነት ውስጥ ነው። ዛሬ ብቻህን ብትሆን መፍራት የለብህም። ምናልባትም ታላቁ ማንነትህ ከአንተ ጋር ለመነጋገር ፈልጎ ይሆናል። ስልኩን አስቀምጠውና ራስህን አድምጠው። እንግዲህ እንዳየኸው ብቸኝነት ማለት ባዶነት አይደለም። ብቸኝነት ማለት ራስን የማግኛ መንገድ እንጂ። ዛሬ ብቻህን ብትሆን አትዘን፣ ምክንያቱም ታላቁ ማንነት ከአንተ ጋር ለመነጋገር ፈልጎ ሊሆን ይችላል። ይህ ቪዲዮ ለብቸኝነት አዲስ ትርጉም እንደሰጠው ተስፋ አደርጋለሁ። እናንተስ በብቸኝነት ጊዜያችሁ ምን አዲስ ነገር ተረዳችሁ? ታሪካችሁን ኮሜንት ላይ አጋሩኝ። ይህ ትምህርት ለሌሎች እንዲደርስ ቪዲዮውን ላይክ አድርጉት፣ ለጓደኞቻችሁም ሼር አድርጉላቸው። እንደዚህ አይነት ጥልቅ ያላችሁ ሐሳቦችን ለማግኘት ደግሞ ሰብስክራይብ በማድረግ ቤተሰብ እንሁን። በሌላ ቪዲዮ እስክንገናኝ ሰላም ለኩልክም።